ሰላም እንደምን አላችሁ የትንሱ ቴክ ቤተሰቦች፣ ዛሬም ይጠቅማችኋልና አሪፍ ነው ብዬ ባሰብኩት ቪዲዮ ወደ እናንተ ተመልሻለሁ። በዛሬ ቪዲዮአችን የምንመለከተው በሪልስታር 1010 ኤችዲ ሪሲቨር እና በሪልስታር 5050 ኤችዲ ሪሲቨር ላይ ዩኤስቢ ፍላሽን ተጠቅማችሁ እንዴት በቀላሉ ሶፍትዌር አፕዴት ማድረግ ወይም መጫን እንደምትችሉ አሳያችኋለሁ። አሁን የማሳያችሁን ቅደም ተከተል ተከትላችሁ በተለያዩ ሪሲቨሮች ላይ በቀላሉ ሶፍትዌር አፕዴት ማድረግ ትችላላችሁ። በቀጥታ ወደ ሶፍትዌር አጫጫኑ ከማለፋችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት አሪፍ ቪዲዮዎች በሚለቀቁበት ሰዓት ወዲያውኑ ማሳወቂያ እንዲደርሳችሁ ማድረግ ትችላላችሁ። ቤተሰብ የሆናችሁ ቪዲዮ ላይክ እንዲሁም ሀሳብ አስተያየታችሁን ኮሜንት ማድረግ እንዳትረሱ። በቀጥታ ወደ ሶፍትዌር አጫጫኑ እናልፋለን። በቅድሚያ ለሪሲቨራችሁ የሚሆነውን ሶፍትዌር ለማውረድ ወደ ቴሌግራም በመሄድ በቀላሉ ሰርች ማድረጊያው ላይ ትንሱ ሶፍትዌር ብላችሁ ሰርች ታደርጋላችሁ። ይህንን የምትመለከቱትን ቻናል ያመጣላችኋል። ወደ ቻናሉ ገብታችሁ ጆይን ትላላችሁ። በመቀጠል ከጎን የሰርች አይከን አለ። እሷን ተነኩና የሪሲቨራችሁን ሞዴል ትጽፋላችሁ። እኛውን የሪልስታርን ስለፈለግን አሬስ ብላችሁ ጽፋችሁ ሰርች ስታደርጉ የተለያዩ የሪልስታር ሞዴሎችን ያመጣላችኋል። አሁን እኔ ለመጫን የፈለግኩት ሪልስታር 1010 እና 5050 ተመሳሳይ ሶፍትዌር ስለሚቀበሉ አሬስ 1010 ኤችዲ እንደ አሬስ 5050 ኤችዲ የሚለውን ሶፍትዌር ዳውንሎድ ካደረኩት በኋላ ወደ ፋይል ማናጀር ላይ ሴቭ አደርገዋለሁ። በመቀጠል ፋይል ማናጀር ላይ ሴቭ ያደረኩትን የሶፍትዌር ፋይል ወደ ፍላሼ ኮፒ አደርገዋለሁ። ኮፒ ካደረጋችሁ በኋላ ፍላሹን ሪሲቨሩ ላይ ተሰካላችሁ። በመቀጠል ሪሞታችሁ ላይ ሜኑን ተነካላችሁ። ሜኑን ስነኩ እነዚህን ዝርዝር ያመጣላችኋል። መጨረሻ ላይ ዩኤስቢ ኮንትሮል የሚል አለ። እሱ ላይ ወርዳችሁ ኦኬ ስትሉ ሁለት አማራጭ ያመጣላችኋል። ዩኤስቢ ሜኑ የሚል መጀመሪያ ላይ አለ። እሱን ኦኬ በምትሉበት ሰዓት ቀጥታ ወደ ፍላሻችሁ ይወስዳችኋል። እናንተም ሶፍትዌሩን ካስቀመጣችሁበት ፎልደር ላይ መርጣችሁ ታስገባላችሁ። ልክ ሶፍትዌሩ ላይ ኦኬ በምትሉበት ሰዓት እንደዚህ ጥያቄ ያመጣላችኋል። ዱ ዩ ዋንት ቱ አፕግሬድ ሶፍትዌር ኦር ዳታቤዝ የሚል አለ። የስ ትሉታላችሁ። የስ በምትሉበት ሰዓት በቀጥታ ሶፍትዌሩን መጫን ይጀምራል። ይህንን የመጨረሻውን ሶፍትዌር በመጭኑበት ሰዓት ኢረር የሚላችሁ ከሆነ ትራንዚሽን ሶፍትዌሩን ቴሌግራም ቻናል ላይ አስቀምጨዋለሁ። እንደቀደሙ አሬስ ብላችሁ ሰርች ስታደርጉ ከፊት ለፊት ቲ ብሎ የሚመጣላችሁ ሶፍትዌር መሸጋገሪያ ትራንዚሽን ሶፍትዌር ነው። እሱን ከጫናችሁ በኋላ ሌተስት የሆነውን የመጨረሻውን ሶፍትዌር ኢረር ሳይላችሁ በቀላሉ እንደዚህ መጫን ትችላላችሁ ማለት ነው። እኔ ሶፍትዌሩን እንደምትመለከቱት ጭኜ ጨርሻለሁ። ልክ ሶፍትዌሩን ጭናችሁ በሚጨርሱበት ሰዓት ሶስት ቻናል ያመጣላችኋል። GCK-HD 1፣ GCK-HD 2 እና GCK-HD 3 የሚል ሶስት ቻናሎችን ያመጣላችኋል። እናንተም በመቀጠል ሪሞታችሁ ላይ ሜኑ ተነካላችሁ። እንደዚህ የተለያየ ዝርዝር ያመጣላችሁ። መጀመሪያ ላይ ኢንስታሌሽን የሚለው ላይ ኦኬ ትላላችሁ። እሱ ላይ ኦኬ በምትሉበት ሰዓት ፓስወርድ ይጠይቃችኋል። 4 ጊዜ 0 ታስገባላችሁ። ቀጥሎ እንደዚህ አይነት ሴቲንጎችን ያመጣላችኋል። ከታች SPE ሜኑ የሚል አለ። እሱ ላይ ወርዳችሁ ኦኬ ትላላችሁ። ኢንፎ እና ፕሮቫይደር ሊስት የሚል ይመጣላችኋል። ኢንፎ ላይ ኦኬ በምትሉበት ሰዓት እንደምትመለከቱት የሪሲቨራችሁን ሴሪያል ነምበር ያመጣላችኋል። ይህንን ከላይ የምትመለከቱትን ካርድ ኤስኤን የሚለውን ቁጥር ወደኛ በመላክ በፈለጋችሁት ወር መርጣችሁ የ1 ወር፣ የ3 ወር፣ የ6 ወር እና የ1 ዓመት ሰርቨርኛ ዘንድ ስለሚገኝ ሴሪያል ነምበራችሁን ወደኛ በመላክ በፍጥነት መስተናገድ ትችላላችሁ። ከዚህ በፊት የኳስ ፓኬጅ አስሞልታችሁ GC 24 ቪአይፒ ፓኬጅ እንዲሁም የተለያዩ IPTVዎች ኤክስፓየርድ ካደረገባችሁ ወይም ደግሞ አዲስ ለማስሞላት የምትፈልጉ ካላችሁ በስልክ ቁጥር 0972975486 በቀጥታ የስልክ መስመር ደውለውኛ ማናገር ይችላሉ። እንዲሁም በተጨማሪ በዚህ ቴሌግራም አድራሻ ኢንቦክስ ቢያደርጉልን በፍጥነት መስተናገድ ይችላሉ። በተጨማሪ ቴሌግራም ላይ ሄዳችሁ ከላይ ሰርች ማድረጊያው ላይ ትንሱ ዲሽ ብላችሁ ሰርች ብታደርጉ በቀላሉ ያገኙናል። እዚህ ቻናል ላይ አዳዲስ መረጃዎችን የሁሉንም የሪሲቨር ሶፍትዌሮችን በቀላሉ ማግኘት ትችላላችሁ። የዛሬ ቪዲዮአችን ይሄንን ይመስላል። በእንደዚህ አይነት ጠቃሚ በሆኑ በሌላ ቪዲዮዎች እስከምንገናኝ መልካም ጊዜ ይሆንላችሁ።